አስታውስ፣ አእምሮ በአግባቡ ለተጠቀሙበት ጠቃሚ መሳሪያ ሲሆን በተሳሳተ መንገድ ሲጠቀሙበት ደግሞ አውዳሚ ነው። በግልጽ ስናስቀምጠው እናንተ አእምሮን በተሳሳተ መንገድ ተጠቅማችኋል ማለት ሳይሆን እንዲያውም አልተጠቀማችሁም እያልኩኝ ነው። ራሱ አእምሮ እየተጠቀመባችሁ ነው። ይህ ደግሞ በሽታ ነው። ይህ ቅዠት ሲሆን መገልገያ መሳሪያቸው የሆነው አእምሮ በበላይነት ተቆጣጥሯችኋል ማለት ነው። እንቆቅልሽ መፍታት ወይም አቶም ቦምብ መስራት ችላችኋል ማለት አእምሯችሁን ተጠቅማችኋል ማለት አይደለም። ውሾች አጥንት መጋጥ እንደሚችሉ ሁሉ አእምሮም ችግሮችን በጥርሱ መንከስ ይወዳል። ለዚህ ነው አእምሮ እንቆቅልሽን የሚፈታውና አቶም ቦምብ የሚሰራው። እውነተኛ እናንተ ሁለቱንም ነገር አትፈልጓቸው። እስኪ ይህንን መልሱ። በፈለጋችሁበት ሰዓት ከአእምሮ ነፃ መሆን ትችላላችሁ? አእምሯችሁን የምትቆልፉበትን ቁልፍ አግኝታችኋል? እንግዲያውስ አእምሮ እየተጠቀማችሁ ነው ማለት ነው። ልብ ሳትሉት ማንነታችሁ አእምሮ መሆኑን አምናችኋል። በዚህ አእምሮ እስረኛ መሆናችሁን አታውቁት። የማታውቁት ነገር ሳይታወቃችሁ የተያዛችሁን ያህል ማንነታችሁ የያዛችሁ ነገር ራሱ እንደሆነ አምናችኋል። የንቃታችሁ መጀመሪያ የሚሆነው ማንነታችሁ የያዛችሁ ነገር ወይም አሳቢ ዘቲንከር እንዳልሆነ ማወቅ ነው። ያንን አሳቢ ማየት በጀመራችሁበት ቅጽበት ከፍተኛ የንቃተ ህሊና በር ይከፈታል። የዛኔ ከሐሳብና ዕውቀት የበለጠ ሰፊ ያለ መኖሩን ሐሳብ ወይም ብልሃት ቅንጣት መሆኑን መረዳት ትጀምራላችሁ። በተጨማሪም እንደ ውበት፣ ፍቅር፣ ፈጠራ፣ ደስታና ውስጣዊ ሰላም ነገሮችን ከአእምሮ በላይ ከሆኑ እውነተኛ ስፍራ እንደሚመጡም ትገነዘባላችሁ። የዛኔ መንቃት ትጀምራላችሁ። አንድ ሰው ሐኪም ዘንድ ቀርቦ ከጭንቅላቴ ውስጥ ድምጽ ይሰማኛል ብሎ ቢናገር ወደ አእምሮ ሐኪም ይልኩለታል። እውነተኛው ግን ሁሉም ሰው ተመሳሳይ ድምጾች ከጭንቅላቱ ውስጥ ሁል ጊዜ ይሰማዋል። የማያቋርጥ የአእምሮ ድምጻችሁ የማቆም ኃይል እንዳላችሁ ልብ። እብድ የተባሉ ሰዎችን አይታችሁ ይሆናል። ከራሳቸው ጋር ያወራሉ። ራሳቸውን ጤነኛ የሚሉ ሰዎችም ከራሳቸው ጋር ያወራሉ። እነዚህ የተለየ የሚያደርጋቸው እብድ እንደተባሉ ሰው ጮሆ አለመነገራቸው ብቻ ነው። ከራሳቸው ጋር የመናገራቸው ጥላቻ፣ የውዴታ፣ የተቃውሞ፣ የትችት፣ የጥርጣሬ፣ የወቀሳ፣ የንጽጽር ድምጾች አሉ። ከገጠመን ሁኔታ ጋር ቀጥታ ባይገናኙም ስላለፉ ገጠመኞች እያሰብን ወይም የወደፊቱን እየገመትን ከራሳችን ጋር እናወራለን። የንግግሮቻችን ውጤት በተሳሳተ መንገድ ማሰብ ደግሞ ጭንቀትን ይገነባል። አንዳንዴ ከጭንቀት ሐሳብ ጋር ምናባዊ ምስሎችም ይታዩናል። ጭንቅላታችን ውስጥ የሚሰማን ድምፅ ከገጠመን ነገር ጋር የሚዛመድ ሲሆን እንኳ ካለፈው ገጠመኝ ጋር አያይዘን እንተረጉመዋለን። ሁኔታን የሚተረጉመው አእምሯችን ደግሞ ባለፈ ታሪካችን፣ ባህላችንን፣ የጋራ አስተሳሰባችንን የተጋራ መሆኑን አስታውሱ። የአሁኑ ሁኔታን ባለፈው መነጽር ስለምትመለከቱት የነገሩ ምስል በተዛባ ሁኔታ ይታያቸዋል። ለአንዳንድ ሰዎች ከራሳቸው አእምሮ ድምፅ የሚበልጥ ጠላት የለም። ብዙዎች ጭንቅላታቸው ውስጥ በሚሰማው ድምፅ የተሰቃዩ ይኖራሉ። ኃይላቸውም ይጨረሳል። ይህም ውስጣዊ ድምፅ የብዙ ችግሮችና ህመም መንስኤ ነው። ጥሩ ነገር ደግሞ ራሳችሁን ከአእምሮ ነፃ ማውጣት እንደምትችሉ ነው። የመጀመሪያው እርምጃ ደግሞ ጭንቅላታችሁ ውስጥ ያለውን ድምፅ መስማት ነው። ለብዙ ዓመታት ደጋግማችሁ የሰማችሁትን ድምፅ በጥሞና አድምጡ። ይህንን ነው ሐሳቢውን መመልከት ማለት ነው። ዋቺንግ ዘ ቲንከር ይሉታል። ያልከውን በሌላ አገላለጽ የጭንቅላታችሁ ድምፅ እንደ ምስክር በዚያ ተገኝታችሁ አድምጡ። የጭንቅላታችሁን ድምፅ ገለልተኛ ሆናችሁ መስማት አትርሱ። የሰማችሁትንም ድምፅ መውቀስ ወይም አሉታዊ ፍርድ መስጠት የለባችሁ። የዛኔ ነው ግልጽ ሆኖ ይታያችኋል። ድምፅ አለ፣ እኔም በዚህ አለው፣ እየሰማውና እያየው ነው። እንግዲህ አለው የሚለው የራሳችሁ መገኘት ሐሳብ የወለደው መረዳት ነው። ይህ ግንዛቤ ከአእምሮ በላይ ከሆነ ስፍራ የሚመጣ። ስለዚህ ሐሳባችሁን ስታዳምጡ ሐሳባችሁን መገንዘብ ብቻ ሳይሆን ራሳችሁም እንደ ምስክር በዚያ መገኘታችሁን ትረዳላችሁ። ሐሳባችሁን ስታዳምጡ ከሐሳቡ ስር ያለውን ጥልቅ ማንነታችሁን ማወቅ ትችላላችሁ። በዚያ ሰዓት ለአእምሯችሁ ተጨማሪ ኃይል መስጠት ስለምታቆሙ የማሰብ አቅሙንም ታሳጡታላችሁ። ያለ ፍላጎትና በአስገዳጅ ሁኔታ ማሰብ የሚያበቃበት የመጀመሪያው ሂደት ነው። የሐሳባችሁ ፍሰት ሲቋረጥ የዚያን የሚፈጠረው ክፍተት አእምሮ የሌለበት ነው ማይንድ ጸጥታ ይሆናል። ይህ ክፍተት በመጀመሪያ አጭርና የሴኮንዶች ቅጽበት ሲሆን በዚያ መካከል ፍጹም ሰላምና ጸጥታ ይሰማችኋል። ከዚያም ቀስ በቀስ በልምምድ ክፍተቱን በማርዘምና የደስታ ጸጥታ
ጥልቀትን መጨመር ይቻላል። የዚህ አይነቱ ጥልቀት ስሜት የሚመጣው ከፍጥረት ደስታ ጆይ ኦፍ ቢንግ ነው። በልምምድ የበለጠ ወደ ውስጣዊ አእምሮ የሌለበት ፍጥረት ስትሰምጡ ንቃተ ህሊና ላይ ትሆናላችሁ። ራሳችሁንም እንደ አእምሮ መመልከት ታቆማላችሁ። የምስራቁ ሰዎች ይህንን ሁኔታ አእምሮ የሌለበት ቲም ኦፍ ኖ ማይንድ ይሉታል። በዚህ ስፍራ ላይ ስትደርሱ ንጹህ ንቃተ ህሊና ላይ መሆናችሁን ትገነዘባላችሁ። እኔ ከሚለው የቀድሞ ራስ መገለጫችሁ በመላቀቅ ከራስ በላይ የሆነውን ማንነታችሁን ታገኛላችሁ። ይህ አገላለጽ እርስ በርሱ የሚጣረስ ሊመስል ይችላል። ይሁንና ከዚህ ሌላ አማራጭ መግለጫ መንገድ ግን የለም። ሐሳቢውን ከመመልከት ይልቅ አእምሮ የሐሳብ ፍሰት መመልከቻ የእፎታ ክፍተት መፍጠር አሁን ላይ ሙሉ ትኩረት ማድረግ ትችላላችሁ። የዛኔ በሙሉ ንቃተ ህሊና ላይ ስለምትሆኑ ማሰብ ታቆማላችሁ። በዚህ ክፍተት ላይ መገኘት የጥሞና ሜዲቴሽን መገለጫ ነው። በየዕለቱ ይህንን ክፍተት መፍጠር መለማመድ ትችላላችሁ። ለምሳሌ ደረጃ ስትወጡና ስትወርዱ በእያንዳንዱ ደረጃ ላይ አተነፋፈሳችሁ ላይ በዚያ ትኩረት መሰረት አሁን ላይ መገኘት ትችላላችሁ። አለዚያ ደግሞ እጃችሁን ስትታጠቡ እያንዳንዱን የስሜታችሁን ህዋስ ከእንቅስቃሴያችሁ ጋር አድርጉ። የውሃውን ድምፅ ስሙ፣ የሳሙናውን ሽታ እንዲሁም የእጃችሁን እንቅስቃሴ በጥሞና ሙሉ ትኩረታችሁን አሁን ላይ በማድረግ የምታገኙትን ጸጥታና ሰላም ከልባችሁ ለማወቅ ነው። ወደ ሀብሮ ስትጓዙ የመጀመሪያ ወሳኝ እርምጃ አእምሯችሁ ከፈጠረው ማንነት ራሳችሁ መነጠል ተማሩ። በአእምሮ የሐሳብ ፍሰት መካከል የአፍታ ክፍተት በመፍጠር ጸጥታ እያወቃችሁ ስትቀመጡ የንቃተ ህሊናችሁ ጥንካሬ ይጨምራል። በሂደት አንድ ቀን ጭንቅላታችሁ ውስጥ ያለውን ድምፅ ሰምታችሁ ትስቁበታላችሁ። ይህ ማለት አእምሮ የሚናገረው ነገር በሙሉ መቀበል አቁማችኋል፣ ወይም እውነተኛ ማንነታችሁን አእምሮ ባስቀመጠው ምስል መለካት አቁማችኋል ማለት ነው። አብርሆት ከሐሳብ በላይ ከፍ ማለት ነው። አእምሮ መገልገያ መሳሪያ ለአንድ ጉዳይ መከወኛ ትጠቀሙበታላችሁ። ስትጨርሱም የምታስቀምጡት አይነት ከ80 እስከ 90% የሚሆኑ ብዙ ሰዎች ሐሳብ ተደጋጋሚና ጥቅም የለሽ ብቻ ሳይሆን ጎጂም ጭምር እንደሆነ አምናለሁ። አእምሮ የሚያፈልቀው ሐሳብ በጥሞና ስታዳምጡት ይህንን እውነታ በራሳችሁ ትገነዘባላችሁ። ሐሳብ ጠቃሚ ኃይል ኤነርጂን ይጨምራል። አእምሮ አስገድዶ የሚያስበው ሐሳብ ሱስ ይሆናል። እንዴት ካልን በአንድ ነገር ውስጥ ሱሰኛ ከሆናችሁ ያንን ነገር ማቆም ምርጫ ወይም አቅም እንዳላችሁ አይሰማል። ሱስ ከአቅማችሁ በላይ ይመስላችኋል። ጊዜያዊ ደስታ ቢሰጣችሁም ደስታው ብዙ ሳይቆይ ወደ ስቃይ ሊቀየር መቻሉ አይቀርም። ስሜታችሁን መቆጣጠር ወይም መመልከት ካቃታችሁ በሰውነታችሁ ውስጣዊ ኤነርጂ ላይ በቀላሉ ከስሜታችሁ ጋር መገናኘት ትችላላችሁ። ይህንን በስፋት እንመለከታለን። በሐሳብና ባለማወቅ በሚፈጠረው በአእምሮ ሂደት መካከል ግጭት የተለመደ ነው። አእምሮ ሳያስበው የሚፈጥረው ነገር እንደ ሐሳብ መረዳት አትችሉም ይሆናል። የተፈጠረው ነገር ሰውነታችሁ ላይ የሚገልጸው ስሜት መሆኑ ነው። ስሜትን የምትመለከቱበት ሂደት ቀደም ብዬ ሐሳቢውን መመልከት በሚል አገላለጽ ጋር ተመሳሳይ ነው። ብቸኛው ልዩነት ደግሞ ሐሳብ አእምሯችሁ ውስጥ የሚገኝ ሲሆን ስሜት ግን የሚንጸባረቅ ሰውነት ላይ የሚሰማ መሆኑ ነው። ይህንን በማወቅ ስሜት እናንተን ሳይቆጣጠራችሁ በዚያው እንዲቀመጥ ማድረግ ትችላላችሁ። እናንተ ስሜት አይደላችሁ፣ የስሜት ተመልካች ተቆጣጣሪ እንጂ። ይህንን ምልከታ በተደጋጋሚ ስትለማመዱ ውስጣችሁ ያለውን አእምሮ ሳያስ የሚፈጥረውን አንኮንሺየስነስ ነገር በንቃተ ህሊናችሁ ብርሃን መመልከት ትጀምራላችሁ። ስሜት በቀላሉ ሲገለጥ ኃይል የተሞላበት ሐሳብ አካላዊ ነጸብራቅ ማለት ነው። አሁን ላይ መሆን ስሜታችሁን በንቃት መመልከት ካልቻላችሁ ስሜታችሁ በላያችሁ ላይ ይነግሳል፣ ይቆጣጠራችኋል። ለተወሰነ ጊዜ ቢሆንም ስሜት እናንተን ይሆናል። ሐሳብና ስሜት ተያያዥነት አላቸው። ሐሳብ የራሱን ምስል በከፍተኛ ጉልበት ሲያጠናክረው ስሜትን ይፈጥራል። ከገጠመኝና ሁኔታው ጋር የሚገናኝ ተጨማሪ ሐሳብ የሚለቀውን ኤነርጂ ስሜት እየተመገበ ራሱን ያጎለብታል። ስሜቱ መልሶ ደግሞ ሐሳቡን ያጎለብታል። በዚህ ሁደታዊ መመገብ ሐሳብና ስሜት ተያይዘው ይዘልቃሉ። የታወቀም ይሁን ያልታወቀ ስሜት የሚፈጠረው ማንነታችሁ በማታውቁት ሁኔታ ራሳችሁን ካወቃችሁ። የስሜቱን ተፈጥሮ ማወቅ ስለማይቻል በስም ማስቀመጥ ይከብዳል። ምናልባትም ፍርሃት ሊተካው ይችል ይሆናል። ፍርሃት ከጥልቅ ስጋት፣ ብቸኝነትና ብቁ አለመሆን የሚፈጠር መሆኑን አስታውሱ። ወይም ደግሞ ህመም ፔን የሚለው ቃል በተሻለ ሊገልጸው ይችላል። አእምሮ ዋና ተግባር ህመምን ማስወገድ ነው።
አእምሮ ምንም ያህል ቢታገል ግን ህመምን ሊገዛው ይሸፍናል፣ የህመሙን መጠን ከፍ ያደርጋል። እዚህ አይነት ስሜቶች ከውስጣዊ ፍጥረት ኢነር ቢንግ ጋር ሲገናኙ የሚከሰቱ ናቸው። ፍቅር ወይም ደስታ ከአእምሮ የሐሳብ ፍሰት መካከል ክፍተት ስትፈጥሩ ባለው ጸጥታ የምትደርሱባቸው የተፈጥሯዊ ማንነታችሁ አካል ነው። ብዙዎች ድንገተኛ ውበት፣ አካላዊ ንክኪ ወይም ህመም ሲያጋጥማቸው አእምሯቸው ንግግር አልባ ይሆናል። በዚያ ቅጽበታዊ ክፍተት ውስጥ በሚፈጠር ጸጥታ ሰላም፣ ደስታና ፍቅር ይገኛል። ይህ ቅጽበታዊ ጸጥታ ብዙ ጊዜ ከአጭር ጊዜ በላይ የማይቆይ ሲሆን አእምሮ ወዳቆመው የማሰብ ተግባር ይመለሳል።